ፉል ኮርስ ስፖርት ትሬዲንግ ይዤላችሁ መጥቻለሁ ማለት ነው። እንዴት አድርጋችሁ በስፖርት ትሬድ ደግሞ እንዴት አድርጋችሁ ገንዘብ እንደምትሰሩና እንዴት አድርጋችሁ ደግሞ ፉል ኮርሱ እንዴት ነው የምትወስዱና በነፃ ይዤላችሁ መጥቻለሁ። ይሄን ኮርስ ከ10,000 ብር እስከ 3,000 ብር የምታገኙትን ኮርስ እኔ በነፃ ይዤላችሁ መጥቻለሁ ማለት ነው። ይሄን ቻናል ሰብስክራይብ ካላደረጋችሁ እስካሁን ኦንላይን ላይ ሜክ መኒ ያልሰራችሁ ማለት ነው። ስለዚህ አሁኑኑ ሰብስክራይብ አድርጉ፣ ይሄን ቻናል ተቀላቀሉ። አሁን ይዤላችሁ የመጣሁት እንዴት አድርጋችሁ ትሬድ እንደምታደርጉና ፉል ኮርስ ነው ይዤላችሁ ማለት ስፖርት ምን ማለት እንደሆነና ሁሉንም ትሬድ እንዴት እንደምታደርጉ ያለውን ነገር ሁሉንም ነገር ይዤላችሁ መጥቻለሁ ማለት ነው። በዚህ ቪዲዮ ምንድነው የምናየው የሚለውን ሁሉንም ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ላይክ ሼር በማድረግ ተባበሩ ማለት ነው። ይሄን ቻናል አዲስ ከሆናችሁ ሰብስክራይብ አድርጉላለሁ። አሁን ቀጥታ ወደ ቪዲዮ እናልፋለን። መጀመሪያ ደረጃ ግን ወደ ቪዲዮ ከማለፌ በፊት ይሄን የቴሌግራም ቻናላችንን ካልተቀላቀላችሁ መጀመሪያ ያንን ተቀላቀሉ። ምክንያቱም ኦንላይን ስራና አዳዲስ ትሬዶችን ስናገኝ የምንለቀው እዛ ላይ ስለሆኑ አሁኑም አጤር ሜክ መኒ ብላችሁ ተቀላቀሉ። አዳዲስ ኦንላይን ስራዎች ሲመጡ እዛ ላይ ፖስት ስለምናደርግ እና ደግሞ አዳዲስ ስራ ስናገኝ እዛ ላይ ነው ፖስት የምናደርገው። ኦንላይን ስራ ሰርታችሁ ማታውቁ ከሆነ በኦንላይን ገንዘብ ሰርታችሁ ማታውቁ ከሆነ ይሄው አጤር ሜክ መኒ ፋሚሊ የሚለው አጤር ሜክ መኒ የሚለው ቻናል ላይ ጆይን ብላችሁ ቴሌግራም የተቀላቀሉ። መጀመሪያ ላይ የሚመጣላችሁ የኛ ቻናል ከ2900 በላይ ወደ 3000 ኦልሞስት ተከታይ ያለው ነው የኛ ቻናል ማለት ነው። እሱን ተቀላቀሉ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን ማለት ነው። እሺ አሁን ቀጥታ ወደዚህ ከመጣችሁ በኋላ አሁን ቀጥታ በስነ ስርዓቱ ማዳመጥና በስነ ስርዓቱ መተግበር። ምክንያቱም ይሄ ስራ በስነ ስርዓቱ ስራ ስለሆነ ማለትም ህይወታችሁ ላይ ኢንፌክት ያለውና ህይወታችሁን ማስቀጠል የሚችል ስራ ስለሆነ ስፖርት ትሬድን ከበድ አድርጋችሁ የምታዩት ሰዎች አላችሁና እኔ በቀላሉ እንዴት አድርጋችሁ ፉል ኮርስ ሰጥቻችሁ ከፉል ኮርሱም ደግሞ በላይ ደግሞ አብሬያችሁ ትሬድ አድርግቼ አብረን ትሬድ አድርግተን ትርፍ አምተን ከዛ በኋላ ደግሞ ራሳችሁ ትሬድ አድርግታችሁ ነው ማለት ነው የምናየው ማለት ነው። በመጀመሪያ ደረጃ እዚህ ቪዲዮ ላይ ያካተትኩት ነገር ቢኖር እዚህ ቪዲዮ ላይ ያካተትኩት የመጀመሪያው ቪዲዮ ላይ እዚህኛው ቪዲዮ ላይ ያካተትነው ነገር ስፖርት ትሬዲንግ ምን እንደሆነና ያለውን ነገር ነግራችኋለሁ። በፓርት 2 ደግሞ ያለው ሙሉ ሪዛልት 14 ደቂቃ የሚሆን ቪዲዮ አዘጋጅቻለሁ ማለት ነው። ይሄ እዚህ ቪዲዮ ላይ ደግሞ ስፖርት ምን እንደሆነ ያለውን ነገር በሙሉ አስረዳችኋለሁ ማለት ነው። እንዳለ ያለውን ነገር በሙሉ አሁን እዚህኛው ቪዲዮ ላይ ታገኙታላችሁ ማለት ነው። እስካሁን ላይክ ካላደረጋችሁ ላይክ እና ሰብስክራይብ ማድረግ አትርሱ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን፣ ተከታተሉ። እሺ ወደ መጀመሪያው ስናልፍ በጣም ስፖርት ትሬዲንግ ማለት በጣም ቀላል አድርጋችሁ አስቡት ብያችኋለሁ። የሆነ ነገር ከበድ አድርጋችሁ ካሰባችሁት በጣም ስለሚከብዳችሁ ነው። ስፖርት ትሬዲንግ ማለት ደግሞ በጣም ቀላል እና ኖ ሪስክ በሚባል ደረጃ ሪስክ ምንም ነገር ከሌሎች አንጻር ከፊውቸር አንጻር ምንም አይነት ሪስክ የለውም ተብሎ የሚታሰብ እና ሪስክም የለውም በሚባል ደረጃ ነው። እንዴት አድርገን ነው ስፖርት ትሬድ በምናደርገው የሚለውን ነገር እና ስፖርት ምን እንደሆነ ዛሬ እነግራችኋለሁ። አሁን ስፖርት ትሬደር እና ስፖርት ትሬደር እንዴት ነው ስፖርት ትሬደር የሚባለው? ስፖርት ምንድን ነው ሲባል አሁን አንድ ሰው ምን ልበላችሁ መሰላችሁ? አሁን ክረምት ገባ ያ ሰውዬ ክረምት ከገባ በኋላ ጤፍ ተተከለ። ጤፍ ከተተከለ በኋላ መስከረም ላይ እንግዲህ እንትን ይረክሳል አይደለ? ጤፉ ይረክሳል። ምክንያቱም ጤፍ በብዛት ስለሚገባ ይረክሳል ያ ነገር። ከዛ በኋላ ጤፉ ሲረክስ ያ ሰውዬ ወይም ደግሞ እኛ እንገዛለን ማለት ነው። ጤፉ ሲረክስ ያን የገዛ ነው እኛ ስንገዛ ገዝተን ጤፉ ረከሰ። በ130 ብር ገዛን ጤፍ ረክሱ። ከዛ በኋላ ሁላችንም በ130 ገዝተን ከዛ ሰውዬ በሁለተኛው ቀን ቢሸጠው ያን ጤፍ ከ132 135 ከገባ ጤፉ እሱ ያ ሰውዬ አተረፈ ማለት ነው። 2 ብር አትርፏል ማለት ነው ከገዛው ላይ። ስፖርት ትሬዲንግ ላይ ስመጡ እንደዛው ቢትኮይን 64,000 ሆኖ ከገዛችሁት ዛሬ ነገ ደግሞ እናንተ 62,000 ሆኖ ከሸጣችሁት እንደዛው ትርፍ ፐርሰንት አገኛላችሁ ማለት ነው። እንደዛው ያ ሰውዬ ጤፉን ገዝቶ ያ ሰውዬ አሁን ክረምት ላይ እንደነገርኳችሁ መስከረም ላይ ገዛችሁ እንበል። ከዛ በኋላ ድጋሚ ደግሞ 130 ገዝታችሁ በሁለተኛው ቀን ልትሸጡ አስባችሁ ግን ኪሳራ ውስጥ ናችሁ ያላችሁት ነገር ከ130 ጭራሽ 120 ገብቷል። በዚህ ሰዓት ኪሳራ ውስጥ ናችሁ ማለት ነው እናንተ ያላችሁት። ስለዚህ ምን ታደርጋላችሁ ማለት ነው? ያን ነገር መሸጥ ከፈለጋችሁ ከስራችሁ ትሸጣላችሁ። ስንት ብር ከስራችሁ ትሸጣላችሁ? 10 ብር ከስራችሁ ትሸጣላችሁ። ስፖርት ላይም ስመጡ እንደዛው ግን አለመሸጥ ግን ትችላላችሁ። እዚህ ጋር 10 ብር ትከስራላችሁ። ግን እናንተ አስቀምጣችሁ
አይ ሲወደድ እሸጣለሁ ብላችሁ መሸጥ ትችላላችሁ አይደለ? ይሄ ስፖት ትሬድም እንደዛው ቢትኮይን አሁን ዛሬ ቀነሰ አይደለ? ዛሬ ስለቀነሰ በቃ እኔ ከዚህ በላይ ይቀንስብኛል ብላችሁ ካስባችሁ መሸጥ ትችላላችሁ። በኪሳራ ነው የምትወጡት። ግን አይ ይወደዳል፣ ወደፊት ይወደዳል፣ ይጨምራል ብላችሁ ካሰባችሁ ደግሞ ቁጭ አርግታችሁት ከዛ በኋላ ደግሞ መሸጥ ሲጨምር ጠብቃችሁ 1 ወርም 2 ወርም ሆነ ጠብቃችሁ ትሸጣላችሁ ማለት ነው። ስፖት ትሬዲንግ ማለት በአጭሩ ይሄ ነው ማለት ነው። እንዴት አርግታችሁ ትሬድ እንዴት እንደምታደርጉና ስፖት ትሬዲንግ ምን እንደሆነ የሚለውን ደግሞ በፓርቱ አሳያችኋለሁ ማለት ነው። ለዛሬ ይሄንኛው ይበቃናል ማለት ነው። አሁን ደግሞ እንዴት አርግታችሁ ትሬድ እንዴት በትናንሹ ላሳያችሁ ያልኳችሁ ትንሽዬ ቀንጨባ አርግቼ ላሳያችሁ። እዚህ ጋር እንደምታዩት ስፖት ትሬድ ነበር። ስፖት ትሬድ ማለት ዝም ብዬ ቻርቱን ነው እዚህ ጋር ማሳያችሁ። ቻርቱን እንደምታዩት እዚህ ጋር በጣም አርጎ ነበር። ቢትኮይንም ሶላናም እንደምታዩት ሌላም ኢቴሪየምም አርገው ነበር። እዚህ ጋር እንደምታዩት እዚህ ጋር እናንተ ይሄን ገዝታችሁ ቢሆን እዚህ ጋር እንደዚህ ዛሬ ደግሞ እንደዚህ ቀንሷል ማለት ነው። እንደዚህ በቀነሰበት ሰዓት ብትሸጡ ኖሮ ትከስራላችሁ። አይን ያን ከሲሸጥ እንደዚህ መሸጥ አልፈልግም ጠብቀዋለሁ ካላችሁ ግን ጠብቃችሁ ቀስ ብላችሁ መሸጥ ትችላላችሁ ማለት ነው። ግን እንደዚሁም ደግሞ ልንገራችሁ እዚህ ጋር የምታገኙት እናንተ ይሄኔ እንደዚህ ቀንሶ ገዝታችሁ ቢሆን ኖሮ እንደዚህ አሁን 62000 ገደማ ነው አይደለ? እንደዚህ ቢትኮይን 62000 ገደማ ነው። እንደዚህ ገዝታችሁ ቢሆን ኖሮ ከዛ በኋላ ደግሞ እንደዚህ ጨምሮላችሁ ቢሆን ኖሮ እንደዛው ታትርፋላችሁ ማለት ነው። ይሄኛው በቀላል አማርኛ እያስረዳኋችሁ ነው ያሉት። ወደ ፕራክቲሱና ወደ በስነ ስርዓቱ ውስጥ ዲቴል ገብቼ ይሄ እንደዚህ ነው ቀጥታ ትሬድ ሳረግ ሲያሳያችሁና ይሄ ሌቨሬጅ ስንት እንደምጠቀም ሁሉንም ነገር ያለውን ቻርቱ እንዴት እንደምታዩ ቻርቶችን አናላይዝ እንዴት እንደምታደርጉ ያለውን ነገር ሁሉ ነገር ሳሳያችሁ ቀጥታ ይገባችኋል ማለት ነው። ሰብስክራይብ አርግታችሁ ይሄን ተከታተሉ። ደብል ክሊክ አርግታችሁ ደግሞ ኖቲፊኬሽን አብርታችሁ ጠብቁ ማለት ነው። ያንኛው ቪዲዮ ድሮፕ እስኪደረግላችሁ በፓርት 3 ድረስ ነው የሚሄደው። ማለትም ቀጣይ የምናየው ስፖት ትሬድ እንዴት እንደምናደርግና ስፖት ትሬድ ላይ እንዴት ብር እንደምናገኘው ማሳያችሁ ማለት ነው። ቀጣይኛው ላይ ደግሞ እኔ ራሴው ትሬድ ከእናንተ ጋር እያደረኩኝ እናንተም እያተረፋችሁ እኔም እያተረፍኩኝ ነው የምናየው ማለት ነው። ሶስተኛው ላይ ደግሞ የምናየው ደግሞ እንዴት አርግታችሁ ነው ኒውሶችን፣ ዜናዎችን በዜናዎች ብቻ ምንም አይነት ቻርት ማየት ሳያስፈልጋችሁ በዚህ ሰዓት በኒውሶች ብቻ በዜናዎች እንዴት አርግታችሁ ትሬድ እንደምታደርጉ ያለውን ሙሉ ስቴፕ አሳያችኋለሁ ማለት ነው። በዛም እኔ 100% ትርፋማ ስለሆንኩና አሁን ላይ ፎሬክስ የትኛውን ማርኬት ብትሉ በዜና እንጂ በቻርት አይደለም አሁን ላይ እየተንቀሳቀሰ ያለው ማለት ነው ማርኬቱ። ስለዚህ እንዴት አርግታችሁ ነው ሁሉንም ዜናዎች ከየት እንደምታገኙና እንዴት በሰከንዶች እንደሚሰጣችሁ ያን ዜና እነግራችኋለሁ። ዜናዎቹንም አይታችሁ አውርታዊ ነው ብሉሽ ነው ብላችሁ እንዴት አርግታችሁ እንደምትገቡ አሳያችኋለሁ ማለት ነው። ይመቻችሁ። አሁኑ ሰብስክራይብ አርግታችሁ ኖቲፊኬሽን አብርታችሁ ጠብቁን ማለት ነው። ይሄ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ጆይን አድርጉ። ቴሌግራም ቻናላችንን ጆይን አድርጉ። ምክንያቱም እዛ ላይ ነው ትሬድ ስናገኝ የምንለቀው ማለት ነው። ቀጣይኛው ቪዲዮ እስኪለቀቅ ጓጉታችሁ እንድጠብቁኝ እፈልጋለሁ። ምክንያቱም ይሄ ቪዲዮ የተሰራው ህይወታችሁን እንድትቀይሩ ማለትም ህይወታችሁን እንድትቀይሩ ስላችሁ ኦንላይን ላይ ገንዘብ ዝም ብላችሁ እየሰራችሁ ከሆነ ቀጥታ ኦንላይን ላይ ገንዘብ የምትሰሩትን ወደ ትሬድ በመክተት ያላችሁንም ደሞዝ የምትሰሩት ከሆነ ወደ ትሬድ በመክተት ምክንያቱም ሎ ሪስክ ስለሆነ ስፖት ትሬድ ማለት ሎ ሪስክ ነው። ምክንያቱም ብዙም ሪስክ የለውም። እናንተ ከፈለጋችሁት የሆነ ገንዘብ ካልፈለጋችሁት እዛ ጋር ብታስቀምጡ የሆነ ሆልድ ብታደርጉት ያ ተጨማሪ ገንዘብ ነው የሚመጣው። በጣም ብዙ ገንዘብ ይዞ ሊመጣ ይችላል እናንተ ካስቀመጣችሁት ማለት ያ ገንዘብ አሁን 4 ዓመት 3 ዓመት አሁን ያስቀምጠው አሁን ትላልቅ ያ ገንዘብ ያስቀምጣችሁት እጥፍ ስለሚሆን ነው እንደዚህ የሚያስቀምጡት ማለት ነው። ግን እናንተ ያላችሁን ነገርና ኦንላይን ላይ ገንዘብ የሰራችሁትን ለማሳደግና አሪፍ ደረጃ ላይ መድረስ ከፈለጋችሁ አሁኑኑ ይሄኛውን ቻናል ጆይን ብላችሁ ተቀላቀሉ። እዛኛው ቻናል መጀመሪያ ሁሉም ነገር ሲመጣ ትሬድም ስንገባ ዛሬ ስለምናሳውቅ ይሄኛው ቻናል ተቀላቀሉ። ቀጣይኛው ቪዲዮ ላይ እስክንገናኝ ቸር ሰንብቱልኝ። እና ደግሞ ይሄንኛው አልተናገርኩም ለሶስት እድለኞች ደግሞ ኮሜንት ለሚያደርጉ ደግሞ ኮሜንት፣ ሰብስክራይብ፣ ላይክ ለሚያደርጉ ደግሞ ለሶስት እድለኞች እንደተለመደው የካርድ ሽልማት እንሸልማለን ማለት ነው። ቸር ሰንብቱልኝ። ቀጣይኛው ቪዲዮ ላይ እንገናኝ።